ሰላም እንዴት ናችሁ ወዳጆቼ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም ምንድነው ኩዌሽነራችን እንዴት ነው ቫሊዴት የምናስደርገው የሚለውን የምናይበት ቪዲዮ ይሆናል። በዚህም ስር ቫሊዴት ማስደረግ ለምን አስፈለገ፣ ኮንቴንት ቫሊዲቲ ደግሞ ምን ማለት ነው፣ እንዴት ነው ቫሊዴት የምናስደርገው፣ ምን አይነት ካልኩሌሽኖችን ነው የምንጠቀመው የሚለውን የምናይበት ቪዲዮ ይሆናል ማለት ነው። የመጀመሪያ ሀሳብ ምንድነው ኮንቴንት ቫሊዲቲ ማለት ራሱ ምን ማለት እንደሆነ እስቲ። ኮንቴንት ቫሊዲቲ ማለት it is extent of measurement tool represented the measured construct and it is considered as essential evidence to support the validity of a measurement tools ማለት ነው። ሶ በተለይ ኩዌሽነራችን የሪሰርቹን ኩዌሽነሪ ቫሊዴት የምናስደርግበት በኤቪደንስ በኢሴንሻል ኤቪደንስ ሳፖርት የምናደርግበት ምኑን ቫሊዲቲውን ሳፖርት የምናደርግበት ነው ማለት ነው ኮንቴንት ቫሊዲቲ። ታዲያ እንዴት ነው ይህን ኮንቴንት ቫሊዲቲ የምንሰራው ወይንም ኩዌሽነራችን እንዴት ነው ቫሊዴት የምናስደርገው የሚለውን እዚህ ጋር ምንድነው የሚለው ኮንቴንት ቫሊዲቲ ማለት ምን ማለት ነው? ኤክስፐርት ኢን አግሪመንት ሪፈርስ ቱ አግሪድ ሪሌቫንት ቱ ዘ አይተም ይለናል ማለት ነው። ይሄ ደግሞ ምን ማለት ነው? ለምሳሌ አንድ ዶሜን አለን። ዶሜናችን ምን ማለት ነው? አንድ ርዕስ አለ። ለምሳሌ ፋክተር ዛት አፌክት the productivity of the workers የሚል ሪስክ አለን። እሱን እንደ ዶሜን እንወስድና በሱ ስር ፋክተሮች ይኖራሉ ማለት ነው። ይሄ ፋክተር ተብሎ ይዘረዘራል። ከነዛ ውስጥ አስፈላጊ which is relevant ነው ብሎ ኤክስፐርት ያመነበት ማለት ነው። እሱም ደግሞ እንዴት ነው የሚገለጸው? በ3 እና 4 ሪፕሬዘንት ይደረጋል ማለት ነው። እሱም ደግሞ ቀጥለን የምናየው ይሆናል ማለት 3 ማለት ምን ማለት እንደሆነ 4 ማለት ምን ማለት እንደሆነ የምናይ ይሆናል ማለት ነው። ይህን ኤክስፐርት 3 እና 4 ብሎ የመለሰውን እንደ ኤክስፐርትን አግሪመንት እንወስድና ኮንቴንት ቫሊዲቲ ኢንዴክስ ካልኩሌት ስናደርግ እንዴት የምናደርገው ኮንቴንት ቫሊዲቲ ኢንዴክስ ኢዝ ኢኳልስ ቱ ኤክስፐርትን አግሪመንት ኦቨር the number of ኤክስፐርት ይሆናል ማለት ነው። ቅድም 3 እና 4 ያልነው ምንድነው? እዚህ ጋር ለምሳሌ ቅድም እንዳልኳችሁ ዶሜናችን ምንድነው? ፋክተር ዛት አፌክት the productivity of workers የሚል ነው ብለናል። እንደ ኤግዛምፕል ወስደናል። ሶ በሱ ስር ፋክተሮች አሉ። ፋክተሮች ለምሳሌ ፋክተር 1 አይተም 2 አይተም 3 አይተም 4 አይተም 5 እያለ ይቀጥላል ማለት ሶ ለኤክስፐርቶች ስንሰጥ ምን አድርገን ነው የምንሰጠው? ሪስ ወይም ዶሜን እንጽፋለን። ከዛ በአራት ሊከርት ስኬል ፎርም አስቀምጠን እንሰጣቸዋለን። እነሱ ደግሞ ያስፈልጋል ነው አስፈላጊ አይደለም የሚለውን ቲክ አድርጎ ይሰጡናል ማለት ነው። ለምሳሌ እዚህ ጋር አንድ ኖት ሪሌቫንት ቱ ሳምዋት ሪሌቫንት 3 ኪዩት ሪሌቫንት 4 ሃይሊ ሪሌቫንት ብሎ ይሰጡናል ማለት ነው። ሶ ይህንን ደግሞ ምንድነው የምናደርገው? ፎርማቱ በዚህ ፎርም እናስቀምጣለን ማለት ነው። ሶ ለሪፕሬዘንታንቶቻችን ምንድነው ለኤክስፐርቶች ስንሰጥ ቴስትድ አይተምስ which is 5 በዚህ ጊዜ 6 አይተሞች አሉ ማለት ነው። ከላይ ደግሞ ምን አለ? ዶሜን አለ፣ ርዕስ አለ ማለት ነው። በዚህ ፎርማት አስቀምጠን እንሰጣቸዋለን ማለት ነው። ከሰጠናቸው በኋላ እነርሱ የሚመልሱትን ለምሳሌ እዚህ ጋር 1 2 3 4 ምን ማለት እንደሆነ ቅድም አይተናል ማለት ነው። 1 ካሉ which is not relevant to somewhat 3 cute relevant 4 ደግሞ highly relevant ብሎ ይሰጡናል። እሱን ደግሞ በዚህ ፎርማት የሰጡንን ምንድነው የምናደርገው? ቼንጅ እናደርገው። ወዴት ነው የምንቀይረው? 1 እና 2 የተመለሰውን መልስ እንደ 0 አድርገን ነው የምንወስደው ማለት ሪከርድ እናደርጋለን። እኛ ደግሞ ወደ አናሊሲስ ከመውሰዳችን በፊት 1 እና 2 የተመለሱ መልሶችን 0 ብለን እንወስዳለን። 3 እና 4 የተመለሱ መልሶችን ደግሞ እንደ 1 ካውንት እናደርጋለን እንጂ ሪከርድ እናደርጋለን ማለት ነው። ሶ በዚህ መሰረት 3 እና 4 እንደ 1 ይወሰዳል። 1 እና 2 ደግሞ የተመለሰውን እንደ 0
እንወስዳለን ማለት ነው። ከወሰድን በኋላ ምንድነው የምናደርገው? ወደ አናሊሲስ እንገባለን። እዚህ ጋር እንደምትመለከቱት ነምበር ኦፍ ኤክስፐርት ወደ 10 ኤክስፐርት አለ። አይተምስ ኦር ኮሽንስ ኦር ፋክተርስ በዚህ ጊዜ ለምሳሌ 12 ኮሽኖች ወይም ፋክተሮች አሉ ማለት ነው። ቅድም እንደነገርኳችሁ ለምሳሌ እዚህ ጋር 1 እና 0 ብቻ ነው ያለው። 1 እና 0 ብቻ ነው ያለው። እሱም ከየት ነው የመጣው? ለምሳሌ 3 ብሎ መልሶ ከሆነ ሰው አንድ ኤክስፐርት እዚህ ጋር 3ን እንደ አንድ እንወስዳለን። 4ን መልሶ ከሆነ እንደ አንድ እንወስዳለን ማለት ነው። እዚህ ጋር ደግሞ 0 ተቀምጧል። 0 1 መልሶ ሊሆን ይችላል ወይንም 2 መልሶ ሊሆን ይችላል። 1 መልሶ ከሆነ 0 ብለን እንወስዳለን። 2 መልሶ ከሆነ 0 ብለን እንወስዳለን ማለት ነው። እዚህ ጋርም እንደዛ አንድ የተቀመጥኩት ቅድምም እዚህ ጋር እንዳሳያችሁ 3 እና 4 መልሶ ከሆነ እንደ አንድ እንወስዳለን። 1 እና 2 ደግሞ መልሶ ከሆነ እንደ 0 ቆጥረን እንወስዳለን ማለት ነው። ታዲያ እንዴት ነው ካልኩሌትን የምናደርገው የሚለውን ቅድም ኤክስፐርትን አግሪሜንት እያልን ነበር። ኮንቴንት ቫሊዲቲ ኢንዴክስ ኢዝ ኢኳልስ ቱ ኤክስፐርትን አግሪሜንት ኦቨር ዘ ነምበር ኦፍ ኤክስፐርት ብለናል። ስለዚህ እዚህ ጋር መደመር ማለት ኤክስፐርትን አግሪሜንት የሚለው ምንድነው? ሆሪዞንታሊ መደመር ማለት ኦልሬዲ ቅድም 1 እና 2 የተመለሱትን እንደ 0 ወስደናል። 3 እና 4 የተመለሱትን ደግሞ እንደ 1 ስለወሰድን ሆሪዞንታሊ እንደምራቸዋለን ማለት ነው። ሶ እንደምን ለምሳሌ ኩዌሽን ነምበር 1 which is በእኛ ጊዜ አይተም ነምበር 1 or ኩዌሽን ነምበር 1 ሆሪዞንታሊ እንደምል ስንት ነው ማለት ነው? 0 የለም አለ። ስለዚህ 10 ነው ማለት ነው። በዚህ ጊዜ ደግሞ ኩዌሽን ነምበር 2 ደግሞ ኤክስፐርት እዚህ ጋር ደግሞ 1 0 አለ ማለት ስንት ነው? 9 ይሆናል ማለት እንደምራቸው ሆሪዞንታሊ ደምረን እናስቀምጣለን ማለት ነው። ካስቀመጥን በኋላ ይሄ ምን ማለት ነው? ኤክስፐርትን አግሪሜንት ማለት ነው። ኤክስፐርትን አግሪሜንት ካገኘን በኋላ ሁለት አይነት ኮንቴንት ቫሊዲቲ ኢንዴክስ፣ አንደኛው የአይተም ኮንቴንት ቫሊዲቲ ኢንዴክስ አለ። ቅድም ያሳያችሁ which is equals to ኤክስፐርትን አግሪሜንት ኦቨር ነምበር ኦፍ ኤክስፐርት ማለት ነው። ኤክስፐርት አግሪሜንት በእኛ ጊዜ ለምሳሌ ለመጀመሪያ ኩዌሽን ኦር አይተም ነምበር 1 ስንት ነው? 10 ነው ማለት ነው። 10 ነው ማለት ነው። ሶ 10 ሲካፈል ነምበር ኦፍ ኤክስፐርታችን ስንት ነው? 10 ነው ማለት ነው። which is 1 በዚህ ጊዜ ደግሞ ነምበር ኦፍ ኤክስፐርት ኢን አግሪሜንት ስንት ነው? 9 ኦቨር ነምበር ኦፍ ኤክስፐርት ስንት ነው? 10 9 ኦቨር 10 እዚህ ጋር 0.9 እያለን ለ12ቱም ኩዌሽን እንሰራለን ማለት ነው። ሶ ከሰራን በኋላ እዚህ ጋር ስኩዌር ኮንቴንት ቫሊዲቲ ኢንዴክስ አቨሬጅ አለ። አቨሬጅ ማለት የዚህ የአይተም ኮንቴንት ቫሊዲቲ አቨሬጅ ቫልዩ ማለት ነው። አቨሬጅ ቫልዩ ስንት መጣልን ማለት ነው? 0.91 መጣልን ማለት ነው። ሁለተኛው ደግሞ ዩኒቨርሳል አግሪሜንት ሌላ ነገር አለ። እዚህ ጋር አይተም ኮንቴንት ቫሊዲቲ አንድ የመጣውን ብቻ የምንወስድበት ሌላውን እንደ 0 ካውንት የምናደርግበት ማለት። ለምሳሌ እዚህ ጋር ለመጀመሪያው ጥያቄ አይተም ኮንቴንት ቫሊዲቲ 0 ነው ማለት 1 ነው ማለት ነው። እዚህ ጋር ዩኒቨርሳል አግሪሜንት ስንት ነው? እንደ 1 ወስደናል ማለት ነው። እዚህ ጋር ደግሞ ሁለተኛው ኩዌሽነሪ ላይ አይተም ኮንቴንት ቫሊዲቲ ኢንዴክስ ስንት ነው? 0.9 ነው ማለት እንደ 0 ወስደናል። ዩኒቨርሳል አግሪሜንት ፋክተር ጊዜ አይተም ኮንቴንት ቫሊዲቲ ኢንዴክስ 100% መሆን አለበት ኦር ሙሉ በሙሉ 1 መሆን አለበት። ከዛ በታች ሆነ 0.99 ቢሆን እንደ 0 ካውንት አድርገን የምንወስድበት ማለት ነው። ሶ እዚህ ጋርም ደግሞ ለሱ ስኩዌር ኮንቴንት ቫሊዲቲ ቤዝድ ኦን ዩኒቨርሳል አግሪሜንት ይለናል። እሱም የዩኒቨርሳል አግሪሜንት አቨሬጅ ቫልዩ ማለት ነው። የዚህ አቨሬጅ ቫልዩ ስንት ሆነ ማለት ነው? 0.83 ማለት ነው። እንምጣ ወደዚህ። እዚህ ጋር ደግሞ ምን አለን? ፕሮፖርሽን ሪሌቫንስ አለ ማለት ነው። ፕሮፖርሽን ሪሌቫንስ ማለት ለምሳሌ ለእያንዳንዱ
ኤክስፐርት የመለሰውን ቨርቲካሊ አቨሬጅ የምንወስድበት ማለት ነው። ለምሳሌ 12 ጥያቄ አለ። ኤክስፐርት ነምበር 1 የመለሰው ቫልዩ አለ። ይህን ቫልዩ አቨሬጅ መውሰድ ማለት ነው። እሱ ምንድነው? ለምሳሌ እዚህ ጋር ስንት አለ? 12 አለ፣ ግን እዚህ ጋር አንድ ዜሮ አለ። 11 ኦቨር 12 ስንት ይመጣል? 0.92 ይመጣል። በዛውም ለሁሉም እንሰራና እዚህ ጋር ደግሞ አቨሬጅ ፕሮፖርሽን ኦፍ አይተምስ ጄጅድ አዝ ሪሌቫንስ አክሮስ ዘ 10 ኤክስፐርትስ የሚለው የዚህ ፕሮፖርሽን ሪሌቫንስ ማለት ይሄንን አቨሬጅ ቫልዩ እንወስዳለን። ከዚህ እስከዚህ ያለውን አቨሬጅ ቫልዩ እንወስዳለን ማለት ነው። ከወሰድን በኋላ እንዴት ነው ታዲያ መለየት የኛ ኩዌሽነሪ ቫሊድ ነው አይደለም የሚለውን የምንለይበት የሚል ጥያቄ ሊነሳ ይችላል ማለት ነው። ይሄንን ካልኩሌት ካደረግን በኋላ ከዛ ምንድነው የምናደርገው? እዚህ ጋር አክሴፕተብል ኮንቴንት ቫሊዲቲ ቫልዩ አለ ማለት ነው። ቅድም እዚህ ጋር ካልኩሌት አድርገን የመጣው ውጤት አለ። ይሄ ቫልዩ አለ፣ ይሄ ቫልዩ አለ፣ ይሄ ቫልዩ 3 ቫልዩ ካልኩሌት አድርገናል። ግን የቱን አይተን ነው የምንወስደው የሚለውን የምናይበት ምን አለ ማለት ነው? ህግ አለ። ነምበር ኦፍ ኤክስፐርትስ ኤንድ ኢትስ ኢምፕሊኬሽን ኦን አክሴፕተብል ካት ኦፍ ስኮር ኦፍ ዋት ኮንቴንት ቫሊዲቲ ኢንዴክስ የሚል አለ። በዚህ በኩል ነምበር ኦፍ ኤክስፐርት አለ፣ አክሴፕተብል ኮንቴንት ቫሊዲቲ ኢንዴክስ ቫልዩ አለ፣ እዚህ ጋር ሶርስ አለ ማለት ነው። ለምሳሌ 2 ኤክስፐርት ካለ አትሊስት 0.8 መምጣት አለበት ኮንቴንት ቫሊዲቲ ኢንዴክስ ቫልዩ። ከ3 እስከ 5 ሲሆን ደግሞ ሹድ ቢ 1 መሆን አለበት ይለናል። አትሊስት 6 ሲሆን ደግሞ 0.83፣ ከ6 እስከ 8 ሲሆን ደግሞ 0.83፣ አትሊስት 9 ኤክስፐርቲስ 0.78 መምጣት አለበት ይለናል። በእኛ ጊዜ ደግሞ ነምበር ኦፍ ኤክስፐርታችን ስንት ነው ማለት ነው? 10 ነው ማለት ነው። it is beyond 9 ማለት ነው። የኛ እዚህ ጋር ያርፋል ግዴታ። ኮንቴንት ቫሊዲቲ ኢንዴክስ ቫልዩ ስንት መምጣት አለበት? 0.78 መምጣት አለበት ማለት ነው። እዚህ ጋር ደግሞ ስንት ነው የሰራ ነው? ኮንቴንት ቫሊዲቲ ኢንዴክስ ሰርተናል። አይተም ኮንቴንት ቫሊዲቲ ሰርተናል። ስኩዌር ኮንቴንት ቫሊዲቲ ኢንዴክስ ቤዝድ ኦን አቨሬጅ ሰርተናል። ስኩዌር ኮንቴንት ቫሊዲቲ ኢንዴክስ ቤዝድ ኦን ዩኒቨርሳል አግሪሜንት ሰርተናል። ስለዚህ 3 ቫልዩ ነው ያለን ማለት ነው። ስለዚህ ምንድነው የምናደርገው? ካት ኦፍ ፖይንት አግኝተናል። እዚህ ጋር ኮንክሉድ ለማድረግ ደግሞ ምን እንጠቀመዋለን ማለት ነው። ስለዚህ based on the above conclusion we can conclude that item content validity index ሰርተናል። ቅድም የኛ ሚኒመም ስንት ነው ብለናል? ሚኒመም 0.78 ነው ብለናል ማለት ነው። የኛ ደግሞ ሁሉም ይሄም ከ0.78 በላይ ነው። ይሄም ደግሞ ከ0.87 በላይ ነው ማለት ነው። ይሄም ደግሞ ከ0.87 በላይ ነው ማለት ነው። ኮንቴንት ቫሊዲቲያችንም እንደዛው አይተም ኮንቴንት ቫሊዲቲያችንም እንደዛው አብዛኛው ወደ 1 የተጠጋ ነው ማለት ነው። ስለዚህ ምን ብለን ኮንክሉድ ማድረግ እንችላለን ማለት ነው? ይሄን ቫልዩ ከ0.78 በላይ ነው። ይሄን ቫልዩ ደግሞ 0.78 በላይ ነው። ይሄን ቫልዩ 0.78 በላይ ስለሆነ based on the above conclusion we can conclude that item content validity index square item content validity index based on average square content validity index based on universal agreement meets satisfactory level ብለን የኛን questionnaire ምንድነው የምንለው? the skill of questionnaire has achieved satisfactory level of content validity ብለን ምን ማድረግ እንችላለን ማለት ነው? መደምደም እንችላለን ማለት ነው። ሁሉ ጊዜ በዚህ መንገድ ነው ካልኩሌሽን የምንሰራው ማለት ነው። ይሄ ደግሞ ካት ኦፍ ፖይንት አለን። የእናንተ ኤክስፐርት ሊለያይ ይችላል። ስለዚህ ሚኒመም 2 ነው ማለት ከ2 በላይ ነው።
መሆን አለበት። ይሄ ቫልዩ አለ። በዚህ መሰረት ካልኩሌት እያደረጋችሁ ቫሊዴት ማስደረግ ትችላላችሁ ማለት ነው። አይ ሆፕ ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በጣም ነው ማመሰግናችሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ያቆየን። ቻው ቻው።